አላህ ነው። ነብዩን ደግሞ አላህን ደግሞ ከማንኛውም ማወዳደር አይችልም ማለት ነው። እሺ ጎበዝ፣ ማስረጃ ስጪ። ለአላህ እንደምትሞቺ ፊዳ እንደምትሆኚ ማስረጃ ስጪ። የተጻፈ ማስረጃ ባልኮን ማለት ነው። በጀመራ የገባው አላማ እናንተ ለምን በወጣቶቹ ጋር ታወራላችሁ? ለምን ከስታቶቹ ጋር ታወሩ? ማስረጃ ስጪ። ወጣቶቹ ምን ያውቃሉ? ማስረጃ ስጪ። እኔ አላቅም ማስረጃ እኔ አላቅም። በቃ ካላወቅሽ ታችሁ ስታቶቹ ጋር ለምን አታወራ? ሰላሙኝ። እሺ ጠይቂ። ይሄንን በፍጹም ኃይል በፍጹም ነፍስ ልወደው የሚገባው መሐመድ ነው ወይስ አላህ ነው ብለሽ ጠይቂ። በቃ ጠይቂ። ሙስሊሞች ይሄንን ራሳችሁን ክሊክ እያደረጋችሁ ጠይቁ። እሺ መሐመድ ከልባችሁ እንዲወጣ ነው እኛም ፍላጎታችን፣ ሌላ አይደለም። ኤፍዬ እሺ ሊቮ ሰምተሻል? የጠየቁትን ጥያቄ ሰምተሻል? ነው በፍጹም ልብ በፍጹም ነፍስ ማንነት ነው ማንም ተወጁ ነፍስ ስትባል ነው። አሁን ደግሜ ልጠይቅና ያው መሐመድ አላህ እንደሆነ እያሳዩኝ ነው አንዳንድ ሰዎች። ሌቮ እሺ አሊስማን ማነህ? እሺ ሌቮ ሙስሊም ነህ? እፎይ እንዴት አመሻችሁ? እኔ ሰላም እንድል ነው የገባው አንተን ማለት ነው። እና እኔ ሙስሊም አይደለሁም፣ ክርስቲያንም አይደለሁም። እኔ በቃ ሆልዶን። እሺ ቆይ ሆልዶን፣ ስለ ይሁዲ እናወራለን። አሉሲን ቆይ አሉሲን አውረዳችኋት? ሙስሊም ነህ? አዎ እኔ ሙስሊም አልሐምዱሊላህ። ታንክ ዩ። ሰላም ነው አይደል? አልሐምዱሊላህ። ረመዳን ጥሩ ነው? ጥሩ ነው አልሐምዱሊላህ። እሺ ጥያቄ ነበረኝና እስቲ ጥያቄ በአንተ ቤት እኮ እኔ የምጠይቅህ እንጂ አንተ አይደለም የምጠይቀው ከሆነ ጥያቄ ነበረኝ። በቃ ታጭውረድ ዛሬ ሞዴሬተሮች በጣም ፈጣን ናችሁ ሞዴሬተሮች። ዛሬ አይደንቲፋይ አድርገውልናል ማነው አምላክ የሚለው። ብሩኬ ወይ አንተ እኮ ማወቅ አለብህ። ሙስሊሞች እኮ ይሁዲ ነን ብሎ ይመጣሉ፣ ኤቲስት ነን ብሎ ይገባሉ። ብዙ ነገር ስላለ ለዛ ማወቅ አለብህ። እንደዛ ሲሉ ቶሎ ታች ማውረድ ነው። ኤቲስት ነኝ ካለ ይሁዲ ነኝ ካለ ውሸቱን ነው። አይ ለይሁዲም እኮ አንድ ጥያቄ አለኝ። አንድ ክፍ ወይ ጠየቁ በኋላ ይጠይቁ። እሺ የዛሬ ወለላ ደንቆሮ ተቀበልከኝ በስድብ እንደ ማየ። እሺ ዛሬ ለየውብህ አይደለ? በቃ መሐመድን ካለ ለየውብህ አይደል? እንደ ማየ። እሺ ሰላም። እዚህ ሰውዬ ስድብ ይሳደብ። ሰላም ያሳጣ። እንዴት ነህ? ለማን ለአንተ ነው ለኛ? ኧረ እናንተን ደንቆሮ ሙሉ። እንዴት ነህ? ደህና ነህ? አሜን። ቆይ እናንተ ደግሞ አሜን በሉ ዝም ብላችሁ መርቃን ወንድሞችን የዛሬ ወለላ እናንተ ስትወረቁ አሜን በሉ እንጂ ሌላ ነገር ለምን አወረዳችሁ? ልክ ነች እኮ ምረቃው ይጨርስ። ስሙ እንጂ ወገኖች፣ ዛሬ መሐመድን ካለ መለየት ነው ያዝኩት። መሐመድንና አላህን ለየት አድርጎ ማሳየት ነው የፈለግኩት። እንደሚያመልኩት አሳያቸዋለሁ። ይቅርታ እንዴ ብሩኬ አሉሰማን መክሊት እኮ አንዴ በልጄ ስንጠራዎች ግን ችግር አለባቸው። እኔ ሳወራ ለምንድን ነው የምትሰሙት? አሉሰማን ለምንድን ነው አሉሰማን
ብሩኬ አንድ ጊዜ ምን ሆነሽ ነው? እየሰማሁ ነው። ሚውት ብታ ኮመንቱን ምን ሆነሽ ነው? ዝም በይና ተቀመጪ። አሳዘነችኝ። ዝም ብላ አልሰማን። አሁን እኔ አይደለም የሚያስፈልጋት ዝም ብላ ተቀመጥ። ያ በጣም አሳዘነችኝ። ብሩኬ ጥያቄ ልጠይቅ። አልሰማን። ሰላም ነህ? ቆይ እየሰማሁ ነው። ኤፍዬ ይሄን ጥያቄ ጠይቂ በቃ ፕሊስ። ሁለቱን መነጠል አለብሽ። ኖ እኔ አንድ ጥያቄ ነው። ስማ ሞዴሬተር ማን ነው የሚያስወርደኝ? ሄኖክ በኢየሱስ ምን ሆና ነው? ጤናም አይምሮሽ ሰላም አይደለም እንዴ? ዝም በይ በእናታችሁ። እኛ ቁም ነገር ነው ያዝነው። በእናታችሁ በጌታ ስም ምን ሆና ነው? ምን ታድርግ? ሙስሊም ወገናት ይሰማል። እንዴት ነህ? እንኳን ደህና መጣ። አልሐምዱሊላህ። ለማንኛውም ሲጠይቁኝ በእኛ ቤት ነው መጠየቅ ያለበት። ሰማህ ከሆነ ጥያቄ ጠይቀህ እኛ ልንጠይቃችሁ ነው ወደ እናንተ ቤት የምንመጣው። እናንተ ደግሞ ትጠይቃለህ። እኛ ቤታችን የከፈትነው ነው ጥያቄያችንን መልሱ ነው። ገዝት ስትልክ ደግሞ ጥያቄ እንድትመልስና እንዲሁም ደግሞ እንድትጠይቅ ነው። ችግር የለውም። እኔ አንተ የማንኛውም ጥያቄ ታነሳለህ፣ እኔ እንትን እልሃለሁ፣ መልስልሃለሁ። አሁን አንድ ጥያቄ እንጠይቀና ትቀጥላለህ አንተ። እሺ እስማማ ወንድሜ? ብሩኬ ክፈት፣ አንድ ካሜራህን ክፈትና ቡሃሪ ላይ ልትወጣልኝ ነው። አንድ መጀመሪያ ደጅ ነኝ፣ ደጅ ወጣሁ። ይሰማሃል? ግባ ወደ ቤት። ይሰማሃል ወንድሜ? ይሰማኛል። ጠይቀኝ። ብሩኬ ወደ ቤት እስከሚገባ ድረስ ልጠይቅ። ኩረጃ ማለት ምን ማለት ነው? እስኪ በአጭሩ አብራራልኝ። ኩረጃ ማለት አንድ ሰው ኮረጀ ስንል ምን አደረገ ማለት? በምንኛ ልተርጉምልሽ? በአማርኛ መሰለኝ የምትናገር እኮ። ኩረጃ አንድ ሰው ኮረጀ ሲባል ምን አደረገ ነው ሲብራራ። ኮረጀ ነው። እኔ ሌላ ትርጉም አላውቅም ነው። እኔ ላብራራለሁ፣ ችግር የለውም። አንድ ሰው አሁን ለምሳሌ እኛ ትምህርት ቤታችን አንድ ሰው ከኔ ኮረጀ ብል የኔን ነገር የራሱ አደረገ ማለት ነው አይደለ? አይደል? እሺ አሁን መሐመድ እንደዛ ስራ ቢሰራ ትክክል ነው ብለህ ታምናለህ? የሰው ነገር የራሱ ማድረግ ቢኮርጅ ምን እሺ አሁን ይሄ እንግዲህ ኩረጃ ማለት በኢትዮጵያ የተጠላ ነው እናውቃለን። እና መሐመድ ይሄ ነገር ቢያደርግ ትክክል ነው ብለህ ታምናለህ? መሐመድ ስትይ ማን? የትኛው መሐመድ ማለት? ያንተ ተከታይ የምትከተለው ነብይህ ማለት ነው። እንደዚህ ቢያደርግ ትክክል ነው ብለህ ታምናለህ? ነብዩ መሐመድ ኮረጀ እያልሽ ነው? ምን ነው የሚኮረጀው? ከመጽሐፉ ሰዎች ይኮርጅ እንደነበር ይናገራል። ይኸውልሽ እስቲ ማለት ጥያቄሽን በግልጽ እንደዚህ ብለሽ አስቀምጪ። ግልጽ ነው። መሐመድ ከመጽሐፉ ሰዎች መሐመድ ነው ነብዩ መሐመድ መጽሐፍ ቅዱስ መሐመድ ነው። አንዴ ስም ማለት ትግሪኝ ወይ እንዳዳምሽ ካዳምጪ ነብዩ የማለት ጥያቄ ሲጠይቂ ነብዩ የማለት ይኸውልህ ነብይ ሲምለው ማለት ንጹህ ነብይ ሲሆን ነው። አሁን እኔ ስለ አንተ ስል አልናገርም፣ ስለ ንጽህናው ማለት ነው። አሁን እኔ ጥያቄ እየጠየቅኩ በማስረጃ ከሆነ አውሪ። በማስረጃ ከሆነ በማስረጃ ነው። በማስረጃ ከሆነ የፈለገ ነገር አውሪ፣ የተጻፈ ነገር ከሆነ ማለት ነው። በቃ ምን ታድርግና በማስረጃ ላሳይ። ብሩክ ይገባ በማስረጃ አውሪ፣ ችግር የለም። በማስረጃ ነው የማወራው። ብሩክ ቤት ገብተሃል? ብሩክ እሺ፣ መክፈት የሚችል ሰው አለ? ምንድን ነው ሳይ አዲስ ልክፈትልሽና ላንብብልሽ ወይስ እንዴት? መክፈት አልችልም ካሜራዬ። ኦኬ በቃ መክፈት መስልኩን ታው። እሺ ይሄንን እሺ እሱን ትከፍተዋለህ። ግን ቡኻሪ 5917 እንክፈትለት።
59:17 ማለት ነው። ኢትዮ ጎግልን አመጣው እኮ ሰው እኮ እባክህን ዝም በል በእናትህ። ሲናደድ ገም ላይ ነው የምትገባው። ሀታ ቴክኖሎጂ እንኳን እንዴት እንደምትጠቀም እንኳን አታውቅም። ፈጣሪ ስንት ነገር እኛ አስተምረናቸው እንችላለን። እሺ ወገናችን ይህን አንብብ ታቁና ነው እናንተ እንታስሙ። እሺ በቃ ውረድ ታች ውረድ። ምንድን ነው አይምሮ ጎደሉ? አንብብ ወገናችን ከላይ ጀምረ እኔ ነኝ ማለት ነው የምታነበው። አዎ ታዲያ የመጽሐፉ ባለቤት እኮ አንተ ነህ። ማስረጃ ይዘሽ መጣሽው አንቺ ነሽ መሰለኝ። እንግሊዝኛ ነው አማርኛ ወይስ አረብኛ ነው የምታነበው? አንቺ በፈለግሽው አንብቢ፣ ተርጉመሽም ምናምን በቃ አንተ አንብብ። ማስረጃ ያለሽው በእጅሽ ነው አይደለ? አንብብ። ስለዚህ አረብኛ አድርግለትና አረብኛ አንብብ፣ ሀቅ እንዲሆን ማለት ነው። አንብብ ወገናችሁ አንብብ። እሺ በአጠቃላይ ይህ አዲስ በነገራችን ላይ ግማሹ ተርጉሞልሃል። ምንድን ነው የሚለው? ከአላህ ዘንድ ትእዛዝ በሌለበት ጉዳዮች ላይ የመጽሐፍ ቅዱስ ሰዎች ይገለብጥ ነበር ይላል፣ ወይ ደግሞ ይኮርጅ ነበር። ከመጽሐፉ ሰዎች ማለት ነው። ከመጽሐፍ ቅዱስ ይኮርጅ እንደነበረ ይናገራል፣ ይገለብጥ እንደነበረ። አንደኛ ሙሉ ሐዲስን ሙሉን ተርጉም ይወልሽ። ሲቀጥል ደግሞ ማለት ነው ሙሉ አድርግልኝ። ስሜ ዝም ብለሽ በአማርኛ ሙሉ ትርጉም ይቀየራል። ችግር የለም። እንደ መሐመድ እሙይና ትራንስሌት አድርግለትና ይኸውልህ፣ አማርኛ አንብብ ስትባል አታነብ፣ እንግሊዝኛ አንብብ ስትባል አታነብ፣ አረብኛ አታነብ። ለምን? ስለሚያሳፍራችሁ ነው። ከአላህ ዘንድ ትእዛዝ በሌለበት ጉዳዮች ላይ ያው እንኳን በትራንስሌት እንኳን ይደረግልኝ የመጽሐፍ ቅዱስ ሰዎች ማለት ነበር ወደ እንትን ማለት ነው። ምንድነው ወደ ላይ ያደርጉ ነበረ ሮማውያን ማለት። ስለማን እያወራ ነው ታዲያ? እዚህ ጋር ኩረጃ ነው ወይስ ምን? ስለ መጽሐፍ ቅዱስ ሰዎችን እኮ ነው እያወራ ያለው። ስለ ሰዎች እኮ ነው እያወራ ያለው። አማርኛ ገባሽ? ኧረ አንተ ነህ እንጂ አማርኛ ማይገባ። በመጽሐፍ ቅዱስ ሰዎች ይገለብጥ ነበረ፣ ይኮርጅ ነበረ። የመጽሐፍ ቅዱስ ሰዎች ጸጉራቸው እንዲሰቅሉ ያደርጉ ነበር። ወደ ላይ ማለት ሮማውያን ጸጉራቸውን ያካፍሉ ነበረ። ስለዚህም ነብዩ ሰለላ ምናምን ማለት ነው። ከዛ ምናለ መጀመሪያ ጸጉራቸው እንዲሰቅሉ ያደርጉ ነበር፣ በኋላ ግን ተለዩ ይላል። መጀመሪያ ይሰቅሉ ነበረ ጸጉራቸው ማለት ወደ ላይ ያስይዙ ነበረ። ከዛ እነዛ ደግሞ ሮማውያን ደግሞ የመጽሐፉ ሰዎች ደግሞ ጸጉራቸው ወደ ላይ ስለሚያደርጉ ስለነበረ አሁን ደግሞ ምን አደረጉ እነሱ ወደ ተለዩ፣ ከነዛ ሰዎች ተለዩ። ግን ከመጽሐፉ ሰዎች ደግሞ ይኮርጁ እንደነበረ ይናገራል ማለት ነው። ከላይ ይገለብጡ ነበር ብሎ ያስቀምጣል። ከመጽሐፉ ሰዎች ማለት ነው። አላህ ያልፈቀደለትን ነገር፣ የአላህ ትእዛዝ የሌለበትን ነገር ከመጽሐፉ ሰዎች ጋር ይገለብጡ እንደነበር፣ ይኮርጁ እንደነበር ይናገራል። ማይክፍሬ አንደኛ ሲጀመር ማስረጃ ሲቀርብም እንደዚህ አይደለም። ሁለተኛም ደግሞ ሐዲስ ስታመጪ ዳኢፍ ነው ሰሒህ ነው የሚለው አማርኛ አንብብ ተብለህ ይኸውልህ፣ አንደኛ አረብኛውን አንብብ ስትባል ማንበብ አትችልም። እንግሊዝኛ አንብብ ስትባል አላነብም ማለት ነው። ኦኬ አማርኛ አንብብ ስትባል እያወራሁት ነው መሰለኝ። አዳመጥኩሽ ትክክለኛ አይደለም ስትል በትክክለኛ ያልሆነበትን አዳምጪኝ። ባቀረብሽ ማስረጃ ላይ ነው የማወራው እኔ። ገብቶሻል? ማስረጃ ስታቀርቢው ደዒፍ ነው ሰሒህ የሚለውን አሳይተሽ ነው ማንበብ። ሁለት ሲቀጥል ደግሞ አሳየው፣ ግሬዱን አሳየው። አንዴ ስሚኝ እሺ። ከዚህ ሲቀጥል ደግሞ ሙሉ ይሄ የሚያወራው ስለምንድን ነው የሚያወራው? ስለ መጽሐፉ ሰዎች ነው የሚያወራው እንጂ ስለ ኩረጃ አይደለም። ሰዎች መሐመድ ይገለብጡ ነበር አይደል? ይገለብጡ አልነበረ? አላህ ያልፈቀደላቸውን ነገር ይገለብጡ ነበር ነው አልነበረም? ከመጽሐፍ ቅዱስ ላይ
ጥቅሶችን ወስዶ ወደ ቁርአን እያደበት ነበረ የሚለው ቃል በቃል ያላህ ከመጽሐፍ ቅዱስ አላህ ያልፈቀደለት ነገር ቆይ አንዴ አላህ ያልፈቀደለትን ነገር ይገለብጥ ነበረ አለ። በነገራችን ላይ አሳይሃለሁ ምን እንደገለበጠ ማለት ነው። ኦኬ ታቦትን በተመለከተ የነ ሙሴን ቁርአን ላይ በነገራችን ላይ ታቦት አለ። ገና ደግሞ ምንድነው አሳይ ቁርአን ላይ እስኪ ታቦት አሳይ ቁርአን ላይ እሺ ላሳየው ቁርአን ላይ ታቦት ላሳየው ታቦቱ ይላል። እሺ አዳምጥ ቁርአን ላይ ታቦት እንዳለ የለ አያውቅም እሱ ላሳይክ ቆይ እሺ አንዴ ታች ያላችሁ አካውንት የገባችሁ ኮፒ ሊንክ አድርጉለት። ወደ ክርስቲያኖች ይሰማል ድምጼ በደምብ ታጣብ ሼር አድርጉ። እዚህም ፕላስ ደግሞ ይሄንን አካውንት እየገባችሁ ኮፒ ሊንክ አድርጉለት። እሺ እንዳይዘጋበት። እሬ ስታስጠሉ ትላለች ወይ ስታምሩ ሸንቻታለሁ። ኧረ ጨረስካቸው አንተ ምን ነው? እሬ እኮ ውሸት ሐራም ነው በእኛ ሃይማኖት፣ በሌላው አላውቅም። እንትን ማስረጃ እስከምታገኝ ድረስ እስኪ ኢየሱስ እኔ ጌታ ነኝ፣ እኔን አምልኩኝ፣ እኔን ብቻ ተገዙ፣ እኔን ብቻ ተገዙኝ ያለበትን አሳይ። እኔ ስለ ኢየሱስ እሺ አሳያለሁ። ስድብ ኃጢአት ነው ወንድማችን። እኔ ጌታ ነኝ እኔን ብቻ ተገዙኝ ያለበትን አሳይ እስኪ መጽሐፍ ቅዱስ። እሺ ታሳያለች። እኔ ተገዙኝ ብሏል አላህ። እኔ ተገዙኝ ብሏል አላህ። መልሽልኝ፣ መጀመሪያ ጥያቄ መልሽልኝ፣ ከዛ በኋላ ትጠይቂኛለሽ እኮ አላህ እኔ ተገዙኝ አምልኩኝ ብሏል ወይ? እሱ እንደዚህ ብሏል ወይ? አንተ የምትጠይቀው እንደዛ ብሏል። መልሽ እኔ አምልኩኝ ብሏል ቀጥታ አንድም ቦታ የለም። በነገራችን አላህ ብቻውን እንደዛ ካለ የለም ልታሳየኝም አትችልም። ችግር የለም አሳይሻለሁ። አንድ ቦታ ማለት ነው አላህ ራሱ አሳይሻለሁ። እሺ አሁን ጥያቄ መልሽልኝ። ከጅብሪልና አዳምጥ፣ ከጅብሪልና ከመሐመድ ጣልቃ ሳይገባ ጅብሪልና መሐመድ ጣልቃ ሳይገባ አላህ ብቻ እኔ አምልኩኝ ተገዙኝ ብሎ የተናገረበት የለም። ግን እሱን አሳይሻለሁ፣ በማስረጃ እናወራለን። አሁን ጥያቄ መልሽልኝ። ጠየቅሽኝ ጥያቄ ደግሞ አንድ ቦታ የለም። እኔ ሳያሳይሃለሁ ችግር የለውም። አሳያለሁ። ምንድነው አሳይ። ምን ይጠበቅሽ? የክርስቶስን ኢየሱስ አሳያለሁ ችግር የለም እኮ ተረጋጋ። ኢየሱስ እኔን ብቻ ተገዙኝ ያለበትን አሳይ። እሺ አሳያለሁ። እኔን ብቻ ተገዙኝ ብቻ ምን እንጠቀማለን እንዴ? ቆይ እኔ እኛ እንጠቀም። እኔ አምልኩኝ ማለት አንድ ሰው እኔ ጌታ ነኝ እኔ አምላክ ነኝ ቢል ትቀበለዋለህ? እኔ አምላክ ነኝ እኔም ብቻ ተገዙኝ ያለበትን አሳኝ። ከአንድ በቱ ማለት ነው። እኔ ብቻ እንደዛ ቢል ታመልከዋለህ? እንደዛ ቢል ታመልከዋለህ? እኔ ሰው አላመልክም። እንደኔ የተገረዘ ታዲያ እኮ አላህም የተገረዘ ነው። በነገራችን ላይ እንዳታወርደው ኤፊ ገና አልነገርም። ምን አልከኝ? አላህ ገና አይዴንቲቲው አልታወቀም። አላህ መንፈስ ይሁን ቁስ አካል ይሁን ሳይታወቅ ገና ዲሴብል ነው። ሁለት ራይት አንዳለ ቆይ አላህ አንዷችሁ ጋር ነው መወያየት አለብህ። ወይ አንተ ጋር ልወያይ ወይ እሷ ጋር ልወያይ። መረጃ እየፈለገች ነው ስላንተ። መጀመሪያ የአላህን አይዴንቲቲ አሳይ። የአላህ ማንነት አላህ ምንድን ነው? መንፈስ ማንነት ምንድን ነው? ምን ብለን እናምልከው እስቲ? የአላህ ማንነት ሳይታወቅ የፈጣሪ አይደለም አባ። ይኸውልህ አላህ አንድ አሰመድ የሚባለው ነገር አንድ ድንጋይነቱን ሙፈስሮቻችሁ ተርቀዋል። ብዙ አይነት ችግር አለው። አላህ መጀመሪያ አላህን አጣራና አላህ ምን እንደሆነ ለምሳሌ አሁን አንተ ኦርቶዶክስ ነህ በእንጤ ነህ። ቆይ ኖ እሱ ጥያቄ አይደለም፣ አይመለከትም። ነው ተመልስ። በእምነት ታፍራለህ እንዳንተ ምን አስጨነቀ?
በማርያም ታማልዳለህ አንተ? ኧረ ግን ብቻ ዝም ብለህ ማለት ነው ማወያየት እንደመጨፈር አይደለም። ይሰማሃል? አረ እኔ እየጠየቅኩት ነበር እኮ አሁን። ቆይ አንድ ሰው እኔ አምላክ ነኝ አምልኩኝ ስላለ ታመልከዋለህ ወይ እያልኩ ነበር። ምንም አንተ ሲጀመር አንቺ ጥያቄ እኮ ማስረጃ እየጠበቅኩሽ እኮ ነው። ምን ነው እየጠየቅሽኝ ነው እንዴ? ማስረጃ አምጪ። ቆየብሽ። እሺ ላሳይ፣ ለኢየሱስ ክርስቶስ ቀድሜ ላሳይህና አወጣለሁ። እኔ የእሱ ናፈቀኝ፣ የእሱ እየናፈቀኝ ነው። ከየት እንደሚያመጣ እኔ አምላክ ነኝ አምልኩኝ ያለበትን ከየት እንደምታመጣ እየጠበቅኩ ነው። አንድ ሰው አምልከኝ ካለ ማለት ነው ይቀበላል ይሄ ሰውዬ ማለት ነውና አላህ አንድም ቦታ በነገራችን ላይ ቁርአን ላይ አንድም ቦታ እዚህ 114 የቁርአን አያዎች አሉና አላህ ያለ ጆሮ ጣልቃ ገብነት ያለ መሐመድ ጣልቃ ገብነት አንድም ቦታ አምልኩኝ ተገዙኝ ምናምን አላለም ጭራሽ ማለት ነው። ተናግሮ ማለት ነው። ራሱ ቃሉ ራሱ የአላህ አይደለም፣ የጂኒ ምናምን የወሬ ስብሳቤ ነው። ሁሉም አሉ ታለክ የከብቶች የጉንዳኖች ምዕራፍ የሌላው ፍጥረት የለው። አንድ ሰው እሺ ክርስቶስ እኔ ጌታ ነኝ ያለበትን አሳየኝ ብሏል። እስኪ ምሬት ላድርግ ማሳየክ እንዳታወራሽ አንዴ ላሳየክ እና ከዛ ቁርአን ላይ እንሄዳለን እና እሺ አዳምጥ በደንብ ጌታ ነኝ ያለበትንና እንግዲህ አሁን ወንድማችን ምን እንደሚል ሰሙታላችሁ። እኔ ጌታ ነኝ ያለበትን አሳየኛል። ይኸው ላሳይክ። ይኸው እንዲሁ እኔ ጌታና መምህር ስሆን አለ። ኦኬ ጌታና መምህር ነኝ አለ። ትቀበለዋለህ? አይታይም፣ አሳየኝ ከነ ምዕራፉ ምናምን ነገር። ምዕራፉ ይኸው ምዕራፉ ዮሐንስ ወንጌል ምዕራፍ 13 ከቁጥር 14 ላይ እየታየኝ አይደለም እንደኔ። እናንተ መምህርና ከ13 ላይ ይኸውልህ፣ ይኸው ከዚህ በላይ ምን ላሳይክ? አይታይም፣ የምር አይታይም። እናንተ ይላል። ምንድነው የማይታየው? ጽሁፍ አይታይም ጭራሽማ። ለኔ እየታየኝ አይደለም። ትንሽ ደብዘዝ ብሏል። ያ ትንሽ አሁን ቆንጆ ነው። አሁን ቆንጆ ነው። ይኸው አሁን ይታይሃል? አዎ አንብበው አንተ። ይኸው ምን ይላል መሰለህ? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ነኝና አለ ጌታና መምህር። ይኸው ነገርኩህ እኮ ዮሐንስ ወንጌል ምዕራፍ 13 ምዕራፍ 13 ከቁጥር 13 እና 14 ላይ ይኸው እንዲሁም እኔ ጌታና ቁጥር 13 ስትይ ቁጥሩ አንቺ የምትይው ይሰማው ነው። እኔ ግን ቁጥር 13 ምናምን 14 የሚለውን ጽሁፍ ጭራሽ ጨርሶ እንኳን አይታይም እዚህ ላይ ማለት ነው። ይኸው ዮሐንስ ወንጌል አዳምጥ። የዮሐንስ ወንጌል እስቲ አንድ ሰው ያውራ እንዴ! ሁላችሁም እያወራችሁ እንዴት ነው የምንሰማማው? ጉድ እኮ ነው። አንዳችን ብቻ እናውራ። ሁላችሁም እዚያ ትጮውብኝ። የዮሐንስ ወንጌል እየሰማህ ነው ወንድሜ? የዮሐንስ ወንጌል ምዕራፍ 13 ማለት ነው ከቁጥር 13 እና 14 ላይ አለልክ። ምን አለ መሰለሽ እህቴ፣ እኔ አውቄ ከሆነ እስኪ ኮሜንት ላይ እስኪ ይታያል፣ ይነበባል፣ እየታየን የሚለው ሰው አለ? እስኪ እሺ ኮሜንት ላይ እስኪ እሺ ኮሜንት ላይ በቃ ኮሜንት ላይ ተጽፎልሃል። አይደለም እንደዛ አይደለም። አይ ማስረጃ ታሰኛለሽ። እኔ የምቀልድ ወይ ደግሞ እያወቅኩ መስሎሽ ከሆነ እነሱን ጠይቂ እያልኩሽ ነው። አይታይም ጭራሽ
ካሜራሽ ደብዘዟል ይኸውልሽ አንድ ጊዜ ኤፌሶን ኮመንት ላይ ቦታውን ንገሪና ዮሐንስ ወንጌል ምዕራፍ 13 ቁጥር ስንት ነው? ቆይ እስቲ ልዝጋውሽ ካሜራ 13 ይሄ ተለጥፎለታል የለ እንዴ? ምዕራፍ 13 ከቁጥር 13 እና 14 ተለጥፎለታል። ከታች ለጥፉለት አንድ ጊዜ። ሌላ ጥቅስ አይደለም መጻፍ ያለባችሁ መፖሰት ያለባችሁ። እሷ አሁን የተናገረችውን ክፍል እዚህ ጋር አስቀምጡ። ስለሚያወጣኝ ነው ወጥቼ እንትን ብዬ ለጥፍ ነበረ። ቆይ ችግር የለውም። ቆይ አሁንስ ይታያል? እንትን አታንቀሳ ዝም አንድ ቦታ ላይ አቆሚውና ከዛ እጣትሽን ተይው። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። ይኸው አይነበብም እንደ ሰውየው እኛ እኮ እሱን አይደለም እየፈለግን አባ እኔ አምላክ ነኝ አምልክ በእኔም ብቻ ውረድ። እንዲህ አይነት መጋኛ ሰው አልፈልግም። ውረድ። የታቦቱ ሳላሳየው ምን አይነት ነው? እያየ እያነበበ ይከራከራል እንዴ? እሱን አይደለም ታዲያ ምን ፈለግ? የታቦቱ ሳላሳየው ነው እንዴ? ይኸውልህ ወንድማችን ታች ካለ ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ ጌታ ኢየሱስ እኔ ጌታ ነኝ የቱ ጋር ያለው ስትሉ ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ እኔ ጌታ ነኝ ብሎ ተናግሯል። ኦኬ እኔ ጌታና መምህር ሲሆን አለ አይደለም? እኔ ጌታና መምህር ሲሆን አለ። እሱ ጌታና መምህር ነው። ሲቀጥል እናንተ ጌታና መምህር ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ አለ። እነሱ ጌታና መምህር ይሉታል። ከዛ መልካም አላችሁ ብሎ ተናገረ። ጌታና መምህር ጌታ ኢየሱስ ብቻ ነው እንደዚህ ንግግር የተናገረው በነገራችን ላይ። ከዛ በኋላ ደግሞ የዮሐንስ ደግሞ የዮሐንስ ራእይ ላይ ምዕራፍ 1 ከቁጥር 8 ላይ ጌታና አምላክ ገዥም እንደሆነ ይናገራል። የዮሐንስ ወንጌል ላይ ካልተጻፈለት ምንድነው ካልታየው የኔ ካልታየው ማለት ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 8 ላይ ለጥፉት። ስማኝ ጋሼ ማን ነው ያወረድከኝ ሰውዬ ማለት ነው። አንተ ለምን አታሳየኝም? አንደኛ ውጭ ላይ ነበርክ አንተ። እኛ አንዴ አዳምጥ። ዮሐንስ ያው ተለጥፎልሃል እታች ላይ። ለምንድን ነው ያወረደኝ? አረ ለምንድን ነው ያወረደኝ? ኮሜንት ላይ አሁን ሄዳችሁ ግራ አሁንም ልትወርድ ፈልገህ ነው? ምን ማውረድ ቆልጣፋ አንተ ዝም ብለህ ቤት ዘግቶ እንደማውራት እኮ አይደለም። በማስረጃ ማውራት ከቻልክ አውራ። በማስረጃ ማለት ነው። እውቀት አይደል እኮ ማስረጃ ተሰጠህ እኮ እንዴ። ለምን ወረደ? ይቅርታ መማር ከፈለገ የሚፈልግ ብቻ ይግባ። ራእይ ላይ ያለና የነበረ የሚመጣ ሁሉን የሚገዛ ጌታና አምላክ አልፋና ኦሜጋ እኔ ነኝ ይላል። ተባረኩ ለለጠፋችሁ ሁላችሁ ማለት ነው። አይታይም ብሏል። ሰው ካልታየ ኮሜንቱን አንብብ። ማስረጃ ካላችሁ አሳዩኝ አሁን ማለት ነው። ኢየሱስ ክርስቶስ አምላክ ነኝ እኔም ብቻ ተገዙኝ። ራእይ ላይ ፈቺ ታዲያ ኮሜንት ላይ እየተጻፈልህን ምድር ኮሜንት ለማጻፉን ግቦችና አሳይ። እኔማ ከፍቻ ልታይ ማለት እኮ እኔ ልክፈትለት አንዴ እኔ ልክፈትለት። ቆይ ይከለማቸዋለሁ እኔም ብቻ ተገዙኝ ካለ አይ ወንድማችን አሁን አንተ ኤግዛክት ተርም ነው እኛ የምንፈልገው። ያለ አሁን አንተ እንደጠየቀው ነው ቆዳ የእንትን የመስጊድ ችግር የለውም። የመስጊድ ወሬ እያመጣን ልጠብቀው። ቆይ አሁን ከየት እንደምትወልዳት አላውቅም። የመስጊድ ውስጥ የሚወራላቸው ወሬ እኮ ነው ይዘው የሚመጡት። ከዛ በቃ አንብበው ልክ መጽሐፍ ቅዱስ እንደጨረሱ ነገር ይመስሉና ከዛ እስቲ አሳዩኝ። የአቡ ሀይደር ወሬ ስንት ዓመት ያለፈበት ማለት ነው። አቡ ሀይደር ደግሞ የሰማው ደግሞ ከዛኪር ነው። ዛኪር ደግሞ ያለፈበት ወሬ ነው ተሸንፎ እንጂ እነዚያ ሆና መጽሐፍ አንብቤ ጨርሻለሁ ይላሉ። አይዞህ አምላክሽ እንኳን ተገዝኝ ያለበት እንትን አንቀጽ እንኳን ማውጣት ያልቻለሽ አንቺ ስለአቡ ሀይደር
ተነካብህ ሀይደረ ክፈትለት ወንድሙ ኮሜንትን ተጽፎለታል። አይ ካላስፈለግን አለ ከእንትን አስነሳኝ እና ያን ስራዬን ልክፈትለት። ቆይ አንዴ ወይዘ ቁርአን ውስጥ እኔ ጌታ ነኝ ራእይ 8 ብሎ መናገር የሚችል እስኪ ወንድም የኔ ጥያቄ ግን ገብቷል? ጥያቄ ምን እንደሆነ ገብቷል? ወንድማችን እኔ ጌታ አምላክ የሚታርጉኝ ጥያቄን መጀመሪያ ሰምተኛል ወይ? ገብቶናል። ይዘው ጥያቄ እያሳየች ስለሆነ አርፈን እንድትሰማል። ወንድሜ ጥያቄ ገብቷል? እኔ የፈለኩት ጥያቄ ግን ገብቷል? ወንድም ዝም ብለህ አዳምጥ። አዎ ገብቶናል። አዳምጥ። ኦኬ እሺ ይኸውና 8 ላይ ነው አይደል? እስቲ 7 8 ያው ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አየህ ጌታ አምላክ ኢየሱስ ክርስቶስ እዚህ ጋር ያለና የነበረ የሚመጣውም ኦኬ ጌታና አምላክ ሁሉን የሚገዛ ኦኬ ሁሉንም የሚገዛ ጌታና አምላክ አልፋና ኦሜጋ እኔ ነኝ ይላል። ያው ሁሉንም ገዢ ነኝ አለ። አልፋና ሁሉንም የሚገዛ መጀመሪያ መጨረሻ የሌለው መጨረሻ ነው ክርስቶስ ኢየሱስ ማለት ነው። ኦኬ በዛ ላይ ደግሞ ሁሉን የሚገዛ ነው። በዛ ላይ ደግሞ አምላክም ነው። ከላይ ኢየሱስ ለመሆኑ ከላይ ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አይተውት ማለት ነው፣ መሄጃተው። አዎ አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ያለውና የነበረው አንድ ሰው ያለውና የነበረው መባል አይቻልም። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ። አልፋና ኦሜጋ ማለት ዘላለማዊነት ነው። ጅማሮ የለም ፍጻሜ የለም ማለት ነው። አልፋና ኦሜጋ እኔ ነኝ ይላል። ኦኬ አሁን አንተ ምን ታደርጋለህ መሰለህ? አላህ እኔ አምላክ ነኝ አምልኩኝ የሚል ቀጥታ ለመሐመድ የተናገረበትን እዚች ጥያቄ አልገባህም። መጀመሪያም እኮ ጥያቄ ስጠይቅህ እኮ አልሰማኝም አንተ። እኔ ኢየሱስ ክርስቶስ ብቻ ተገዙኝ ያለበትን አሳዩኝ። እኔ ኢየሱስ ክርስቶስ ጌታ አምላክ ነኝ፣ እኔም ብቻ ተገዙኝ። አሊ ይሰማል? ይሄ ኳሊቲ እየሰማሁት ነው። ኦኬ እኔ ነኝ ብሎ ሁሉን የሚገዛ ብሎ ከራሱ ከአንደበቱ ያለና የሚኖር ሁሉንም የሚገዛ የሚመጣ የነበረ ያለ የሚመጣ ሁሉንም የሚገዛ ጌታ አምላክ እኔ ነኝ፣ አልፋ ኦሜጋ እኔ ነኝ ብሎ ከአፉ ከአንደበቱ የተናገረው። አልፋና ኦሜጋ ማለት ማን ነው? አልፋና ኦሜጋ ማለት ምን ማለት ነው? ላስተምር እሱን። ኦኬ አልፋና ኦሜጋ ማለት ምን ማለት መሰለህ? መጀመሪያ ካለ እሱ ነው የጀመረው፣ መጨረሻ ካለ እሱ ነው የጨረሰው ማለት ነው። የትኛውም ነገር መጀመሪያ ካለው እሱ ነው የጀመረው፣ መጨረሻ ካለ እሱ ነው የጨረሰው ማለት ነው። አልፋና ኦሜጋ እኔ በማውቀውና ክርስቲያን በሚለው ከሆነ አንድም ሶስትም ነው፣ አንድም ሁለትም ሶስትም እንደማለት ነው። አይ ከየት ነው? እኛ የመጽሐፉ ባለቤቶች። እኔ እንደዚህ ነው እንግዲህ። እንደዛ ከሆነ
እንደዛ ከሆነ እኮ አላህም እኮ አላህ ማለት ነው አንድም ሶስትም ነው ማለት ነው። ምክንያቱም አላህ ራሱ በሱራውን አሁን አወጣላችኋለሁ እኔ መጨረሻ ነኝ እኔ መጀመሪያ ነኝ ብሏል። ስለዚህ አላህ ሶስትም አንድም ነው ማለት ነው። እንዳንተ ከሆነ እኔ አንዳችሁ ጋር ልወያይ ወይ አንቺ ጋር እንጨርስ ወይ እሱ ጋር እንጨርስ ወይ እሱ ጋር እንጨርስ ወይ አንቺ ጋር እንጨርስ። አልፋና ኦሜጋ ማለት ነው። ይሄ ቢጊኒንግ ነው፣ ይሄ ኤንዲንግ ነው። ኦኬ ይሄ ቢጊን እዚህ ጋር ኤንድ ነው። ቢጊን ካደረገ ኤንድ ያደርጋል። ኦኬ ከዛ ኤንድ አድርጎ ግን ቢጊን ነው የሚያደርገው አይደል? ስለዚህ ቀጥታ ወደዚህ ነው የሚመጣው። ድምፅ አይሰማም። እስኪ ቢጊን ካደረገ ኤንድ ነው የሚያደርገው። ኤንድ ካደረገ ደግሞ ቢጊን ነው የሚያደርገው። ስለዚህ ሰርኩላር ነው የሚሆነው። ቪሽየስ ነው። ስለዚህ ዘላለማዊነትን የሚያሳይ ነው። ዘላለማዊነቱን የሚያሳየው አልፋና ኦሜጋ ዘላለማዊ ማለት ነው። ዘላለም ማለት ስለ ጅማሮ ካለ ያንን የጀመረው እሱ ነው። መጨረሻ ካለ የጨረሰው እሱ ነው። ወይም ደግሞ ከጊዜ ውጭ ነው ማለት ነው ባጭሩ። ይቅርታ አድርጌልኝና ታይምለስ ማለት ነው። አልፈና አንድ ዛሬ እንደምትተረጉም አይደለም እስከዛሬ የምንሰማውና ምንድን ነው እምነትህ ምንድን ነው? እሺ አባው አሁን ወደ አንተ እንመለሳለን። እምነቱ ንገረኛ። አልጨረስኩም እኮ እዚህ ጥያቄ ላይ እኮ አልጨረስኩትም። እኔ ክርስቲያን ነኝ። ክርስቲያን ስትል ፕሮቴስታንት፣ ካቶሊክ ወይስ አንተ? እኮ ኦብዘርቨር አይ አንተ እሱ ወደ እንትን ወደ ምልህ ቦታ ሁሉ ከሄድክ ማለቂያ የሌለ ነገር ውስጥ ነው የምትገባው። ቆይ አንድ ጊዜ የተጠየቅከውን የማትመልስ ከሆነ ብትወርድልን። ኦብዘርቨር አንድ ጊዜ ፕሊዝ ሲስተማቸው ስለማጣቅ ነው። የተጠየቅከውን የማትመልስ ከሆነ የአንተ አላህ እኔ ነኝ አምላክ ብሎ ያለበትን ቦታ አሳይ ተብለህ ነበረ፣ ማሳየት አልቻልክም። ያው አንተን ለመርዳት ብዙ ሄደናል። ማትመልስ ከሆነ የምታመልከው አምላክ ነኝ ብሎ ያለበትን ቦታ አሳይ ተብለህ ማምጣት እየቻልክ አይደለም እና ልናወርድህ ነው። እኔ ከአንዳችሁ ጋር ከተወያየሁት የጠየቁት ጥያቄ ሲመልስልኝ፣ ቀጥሎ ደግሞ ስንጠይቀኝ ጥያቄ ደግሞ ማስረጃ ከፈለገ እያቀረብኩ እወያያለሁ። ወደ ቁርአኑ ትመለስ። አንዴ አንተ አንዴ እሷ አንዴ ደግሞ እሱ አንዴ እንደዛ ምናምን የተፈራረቀ ነገር ከሆነ ግን ማውረድ ወይ ደግሞ መመለስ እንደ ማስፈራሪያ ሳይሆን እውነት እውቀት ካለ ማስረጃ ካለ በማስረጃ እናገር። የኔ ጥያቄ የነበረው ምን ወይ አንድ ጊዜ ስማ፣ ሚተታርገኝ ሀሳብን አስጨርሰኝ። ሰማኝ። ቤት የተከፈተው እንድትጠይቀን ሳይሆን ልትጠየቅ ነው። በነገራችን ላይ ኦኬ፣ እንደዛ ነው። ጥያቄ ከፈለክ ሌሎቹ ጋር ቤት ከፍቶኑ ጠይቁን የሚሉ አሉ። እነሱ ጋር ሄደህ መጠየቅ ትችላለህ። እኛ ግን እናንተን ነው እንጂ የምንጠይቀው። እኔ ቤት ሲከፍት እናንተን ነው እንጂ የምጠይቃችሁ። እኔ እንድትጠይቀኝ አይደለም ቤት የምከፍተው። ብዙ ወንድሞች ብዙ እህቶች አሉ። እነሱ ጋር ገብተህ መጠየቅ ትችላለህ። አሁን የተጠየቅከውን ግን ኤፌሶን የጠየቀችን ጥያቄ መመለስ ከቻልክ ትመልሳለህ። ካልሆነ ግን እንዲያው አንተም ጾመኛ ስለሆንክ ውረድ። በቃ አንተ አሁን ለሪፖርት ደፋ ቀና እያልክ ነው። ታች ደፋ በል። ሌላ ሰው ገብቶ እንትን ማለት ይቻላል። ኦብዘርቨር እነሱ እንትን ባሉት መንገድ አትሄድ። ገብታችሁ መጠየቅ ነው። ካባ ስትሄዱ የምትሽከረከሩ ድንጋይ የምትስሙት የኃጢአት ስርየት ምሕረትን ለማግኘት ነው አይደለ እንዴ ተብላችሁ ተጠይቃችሁ፣ አይ ይሄኛው እንትና ሀሰን ነው ብሎ አልቀበልም አልልም፣ ግን ምንድን ነው ከፀሐይ አምጣ ብሎ እንትን አለ አንደኛው። እና ስትጠየቁ የተጠየቃችሁትን ነገር መመለስ ነው ያለባችሁ እንጂ ለመጠየቅ እዚያ እንትን አትበሉ። ቤት ከፍቶ ኑ ጠይቁ ነው የሚሉ አሉ። እነሱ ጋር ነው መሄድ ያለባችሁ። እዚህ ግን ለተጠየቁ ብቻ። ኤፌሶን ወርዳለች መሰለኝ። መሐመድ ይሰማሃል?
ይሰማል ይሰማል። ቁርአን ያላ ቃል ነው ወይስ የመሐመድ ነው? የአላህ ቃል ነው። አሳየን እስኪ ከቁርአን ውስጥ ያላ ቃል ነው ብለውን። አንድ ስልክ ብቻ ነው ያለን። ፍቅርን እስኪ እንትኔን ሆነ አድርግና እሺ እስኪ አናግረው ይሄንን ወንድማችንን። ጾመኛ ነው፣ ብዙ ሰዓት አዳክመው። ኧረ እኔ አላዳክመውም። ኦብዘርቭ መክፈት ትችላለህ? አይ አልችልም። ሲጀመር ጥያቄውን ለያዝና ሌላ ጊዜ መልሳለሁ ጥያቄውን። ልጁ ተጠይቆ የነበረውን ግን ቁርአን መክፈት የምችል ከሆነ ክፈትና ላሳይህ። እኔም እኮ መክፈት ስለማልችል ካሜራው ስለማይሰራ ነው እንደዛ እያልኩ ያለሁት። ኦኬ ነው። እሺ የያዘ ሰው የለም ሌላ? ወጥታለች ልጅቷ። እንትን ልጠይቅህ፣ ካባ ለምንድን ነው የምትሄዱት? በዛውም ሁለተኛ ጥያቄ እንዲሆነ ብዬ ነው። ካባ ወይ ደግሞ ካባ ሀጅ የምትሄዱት ላስተካክለው አማርኛ ብዬ ነው። እሺ በጣም ጥሩ። ሀጅ የምንሄደው ያው ከእስልምና መሰረቶች አንደኛው ሀጅ ማድረግ ነው። ኃጢአት ስርየት ይሰጣል። ስለዚህ ለዛ ነው የምንሄደው። ኃጢአት ስርየት ይሰጣል። አዎ ምን ጥያቄ? መሰረት ነው አልኩህ እኮ መሰረት ነው አልኩህ እኮ። እናመሰግናለን። አይ አይሰጥም ብለውን ስለነበር ነው ቅድም። ያው ማለት ኃጢአት ስርየት ይሰጣል ማለት አልገባኝም። ሀጅ የምትሄደው የምትስመው ወይ ደግሞ 7 ጊዜ የምትዞረው ምን ሊያደርግልህ ነው? በጣም ጥሩ። እሺ እሱ 5 ናቸው የእስልምና መሰረቶች። ከነሱ መካከል እንደነገርኩ ከዘካ ቀጥሎ ሀጅ ማድረግ ግዴታ ነው፣ ካለህ ማለት ነው። አቅሙ ካለህ ግዴታ ነው። ይሄ መሰረት ነው። ገብቶሃል አይደለ? ምንድነው ጥቅሙ ምናምን በተለይ ጥቅሙ ላላብራራልህ እችላለሁ። ማለት ያን ያክል እኔ እውቀቱ የለኝም፣ ግን መሰረቱ ነው እያልኩ ነው። ከ5ቱ መሰረቶች አንዱ ዚያራ ማድረግ ነው። ያም ደግሞ ከቻልክ ነው፣ አቅምህ የሚፈቅድ ከሆነ። ጥቅሙን ካልክ ደግሞ በሌላ ጊዜ ልመጣለሁ። እናመሰግናለን። ትህትና ራሱ በቃ መምህር ነህ። አይ እንትን ነው የሆነ ሀዲስ ላይ የሆነ አናሳይ ጋር የሆነ አነበብን ምን የሚል 7 ጊዜ ነቢዩ መሐመድ እንደዛ ያደረጉ ነበር ይላል እና ለምን እንደሚያደርጉ ጠየኳቸው። ኃጢአት ይሰረይልሃል ከሳምክ ሲል እኔ እምላችኋለሁ አለና ዘጋቢ ምን ይላል? እኔ እምላችኋለሁ 7 ጊዜ በዞሩት ይቅር ይላችኋል ይላል። ካልተሳሳት ቃል በቃል አለው እችላለሁ። በእርግጥ እንደዛ ይላልና እኔም ለዛ ነው የጠየቅኩ። ይቅር ይላል ወይ ያልኩ ለዛ ነው። አይ እኔ አሁን እርግጠኛ ሆኜ ይሄ ነው ማለት አልችልም። ባላነበብኩት ነገር ወይም ደግሞ ፈተዋ ጠይቄ ችግር የለውም ማስረጃውን እመጣለሁ። ለምን እንደሚሆን 7 ጊዜ መዞርን ብቻ አይደለም ጠጠርም ይወረወራል። ያ የሚሆነው ለምንድን ነው የሚለው ሙሉ መረጃ እመጣለሁ። ችግር የለውም። እሺ እናመሰግናለን ወንድማችን። እሺ አባቴ። እሺ መልካም ሌሊት። እንደዚህ እስኪ በትህትና አውሩን ጌታ እኛ አንጫ መሐመድ እናመሰግናለን። ተመልሰህ መጥተሃል። ጥያቄ ጠይቃችሁኛል። የጥያቄ መልስ ልስጥህ። አሊ ነው ስም ማን ነው? የስ አሊ ቁርአን የአላህ ቃል ነው የመሐመድ ቃል ነው? የአላህ ቃል ነው። አውጥተህ ያሳየን ማስረጃ። የአላህ ቃል ቅድም ለጠየቀኝ ነገር አላህ ጌታ ማለት አምላክ እንደሆነ ንገረኝ ማለት ቁርአን አሳየኝ ብለኸኛል። እሱን ተውና አጣብሽር አትፍራ። እኔ እኮ በማስረጃ ነው፣ አትፍሩት። አሁን የጠየቅኩህን መልስልኝ። እሱማ ቀደም እኮ ስጠይቅህ እኮ እምቢ አልክ እኮ።
እምቢ ስትለኝ ነው ያስወጣው። እንግዲህ አላልኩም፣ አወረድከኝ። በማውረድ መስፈራራት ምናምን አይደለም። እኔ አሁንም እያስፈራው አይደለሁም። ስለዚህ በማስረጃ ቤት የገባሁት እኮ አንተን ላውርዶ አይደለም፣ እንደምታወርደኝ አውቃለሁ። ግን ቅጥፈት ዝም ብሎ በውሸት ማውራት ሳይሆን በመረጃ እናውራ ነው። እንደውም መታለች ፌሶን ጋር አውራ። ግን ለማንኛውም አሁን የተጠየቀውን ብትመልስልኝ በማስረጃ አንድ ጊዜ። ከመጀመሪያ ጀምራለሁ። እሺ በቃ ፌሶን ከሱ ጋር ቀጥይ። እሺ ይሰማል? አይዋ ይሰማኛል። ሱረቱል ፋቲሃ ክፈች፣ ቁርአን ማለት ነው። ቁርአን አላህ ቃል በቃል አላህ ፈጣሪ መሆኑን ብለሽኛል። ሱረቱል ፋቲሃ። እሺ ቆይ አንዴ ጠብቀኝ። አንዴ ቆይ። ሲጀመር ሱረቱ ፋቲሃ ላይ ቁሉ አላሁ አሐድ በል ይላል እንጂ እኔ አምላክ ነኝ ብሎ የተናገረ ክፍል አይደለም። ይሄ ኦኬ ቆይ እሺ አላችሁ ወገኖች? ሱረቱል ፈቲሃ አለን። ላንብብልሽ? እሺ። አይ ቆይ እኔ ሌላ ቦታ ነኝ ያለሁት። አንዴ ጠብቀኝ። አንዴ ብቻ። እሺ 1 ሚኒት። ሱራ ስንት ነው ወንድማችን? እስከዛ ድረስ እናንብበኛ። ፋቲሃን እኮ ነው። ፋቲሃ ማንም ሰው እኮ የሚቀራት እኮ ነው እንዴ። ሱራ ስንት ነው ያልከው ወንድሜ? ሱራ 1 እንደ ፖዞ ላይ እኮ ተበደ ለጣሏ ለቅደማ ተመልሶ ተፈለገ ታጥኑ ያልከው እንዳታስወጣው። ቆይ ፈልገዋለሁ። እንዳታስወጣይ ትችላለህ። አብሽር፣ ችግር የለውም። ግን በባዶ ከማውራት በመስረጃ እናውራ። እሺ ማስረጃ ምንድን ነው? ይኸው አቀረብኩልሽ እኮ ሱረቱል ፋቲሃ። ላነብልሽ አልኩሽ። አንብልኝ። እሺ يلا مرحبتين። እየወጣህማ አይሰማንም እኮ። ኧረ ፌሶን እንዴ ፋቲሃን አታውቂያትም እንደ አንቺ? ቁሉ አላሁ እንዲህ በል እሱ እንትን ይበል ብዬ ነው ያንብብ ብዬ ነው። ያንብብ ዝም ብለህ ማለት ነው። ስማኝ፣ እድል ተሰጥቶኛል። ስማኝ፣ ማስረጃ አምጥቼዋለሁኝ። ከተወያየ ከኔ ጋር መወያየት ከቻልክ ተወያይ፣ ካልሆነ ግን ዝም ብለህ ወይ ጠይቀኝ አይደል? መልስ እየሰጠው ነው። አሁን እየወጣህ እንትን አይሰማንም ወገናች፣ አይሰማንም። ወጣህ ይሰማል። አሁን እኔ ላንብብልህ፣ ችግር የለውም። ሱረቱል ፈቲሃ አይደለ? እኔ ላንብብልህ። እኔ የቅድሙን መረጃ እያዘጋጀሁልህ ነበረ። ሰው አግኝቼዋለሁ። ፋቲሃ ቁጥር 2 ማለት ነው። እሺ ምንድነው ቁጥር 2 የሚለው? ምንድነው? ምስጋና ለአላህ ይገባው የዓለማቱ ጌታ ለሆነ ይላል። በቃ ይኸው በቃ አላህ እንግዲህ የዓለማት ጌታ መሆኑን እዚህ ጋር ገለጸ ማለት ነው። ግልጽ ነው አይደል? እኔ አምላክ ነኝ ይላል። አንደኛ ነገር ደግሞ ምስጋና ለአላህ ይገባው ለዓለማቱ ጌታ ያለ ምስጋና ይገባው ሶስቱም አላነኝም። አይ ስምኛ ማስረጃ አመጣሁት ላስረዳሽ። ከዛ መልሽሽ ጠይቂኝ። ለክርስቶስ እኔ ጌታ ነኝ ያለበት እኔ ነኝ ማስረጃ ላስረዳሽና አዳምጥ። እኔ ጌታ ነኝ ያለበትን እናሳየኝ፣ አምልኩኝ ያለበትን አለ ጌታ ኢየሱስ ክርስቶስ። ጌታ ነኝ ያለበትን ስናሳይ እንዴ እዚህ ጋር እኮ ጌታ ነኝ አይልም እኮ። አይ ሌላ ቦታም አሁን እኮ እዚህ ጋር ስታመጣ ደግሞ አይ እኔ ሌላ ቦታ ሳይሻለሁ አልክ። ኦኬ ስለዚህ እኛ ስናመጣ ኩነኔ የሚሆንበት እናንተ ስታመጡ ጽድቅ የሚሆንበት ምክንያት ምንድን ነው? አሁን አንተ ደግሞ እዚህ ጋር በነገራችን ላይ አላህ ምንድን ነው የሚለው? ምስጋና ለአላህ ይገባው። ማን ነው እያለ ያለው? ምስጋና ለአላህ ይገባው እያለ ያለው ራሱ አላህ ነው፣ ለዓለማቱ ጌታ ለሆነው
እንደዚህማ እኮ እሺ ጥቅስ እናመጣልሃለን። ሰዎቹ የተናገሩት ከሆነ እሺ ጥቅስ እናመጣልሃለን። ናውጣ፣ የት ትደበቃለህ? ናውጣ። ምስጋና ለአላህ ይገባው ያለውን ማን ነው? ይሄንን ማን ነው እያለ ያለው? ምስጋና ለአላህ ይገባ ያለው ማን ነው? ምስጋና ለአላህ ይገባ ያለው ማን ነው? ናውጣ፣ ትደበቅ። የቅድሙ ታቦት ያልከው ነገር አረበኛው ከፍቼልሃለሁ፣ ታዳምጣለህ። እንዳትወጣ ደግሞ እንዳታስወጡት እሺ። ታቦት የለም ብሎኝ ነበረ፣ አሳየዋለሁ አረበኛው ላይ። ናውጣ ሰውየው ሰሞች ነው ስስቱ እኮ ምስጋና ለአላህ ይገባው ምስጋና ለአላህ ይገባው ያለው ምንድን ነው? ማን ነው እንደዛ እያለ ያለው? ሱረቱል ፋቲሃ ማለት የዘወትር የአምስት ጊዜን ሰላት ላይ እኔ አሁን ፋቲሃ ምን ማለት ነው እያልኩ አይደለም። አላህ ነው ወይ ምስጋና ለአላህ ይገባው ያለ ያለው? እያስረዳሁሽ ነው መሰለኝ። መልስልኝ እኮ አላህ ነው አይደለም ነው እድል ስጭኛ እኮ መልሳ ነው ወይም አይደለም ብለህ መልስ። አላህ ነው እያለ ያለው። አላህ ነው እያለ ተመልከቱ፣ እዚህ ማለት ነው ምስጋና ለአላህ ይገባ እያለ ራሱን እያመሰገነ ያለው አላህ ነው እያለ ነው። ለዓለማቱ ጌታ ለሆነው አስለምኛ አሁን የዘወትር ጸሎት ላይ ነው ገብቶ አሁን እንግዲህ ተመልከቱ፣ ራሱን በራሱ ነው የሚያመሰግነው የሙስሊሞች አምላክ። ታይ ችግር የለም። 3 ነኝ አላለም፣ 4 ነኝ አላለም፣ 2 ነኝ አላለም፣ አባቴ ላከኝ አላለም። የዓለማት ጌታ ነው። አንድም ነኝ ተናግሮ ማያውቅም። በነገራችን ላይ መሐመድ አይደል ይሄ ራሱ ተናጋሪው ራሱ መሐመድ አላህ ስለመሆኑ አታመጣልኝም። ምስጋና ለአላህ ይገባው ለዓለማቱ ጌታ ያለው ራሱን በራሱ ነው እያመሰገነ ያለው አለ። ግን ይሄ አላህ አይደለም። ይሄ ዓለማቱ ጌታ ለሆነው እያለ እየተናገረ ያለው አላህ ከሆነ አንደኛ ነገር ስህተት ነው። ምክንያቱም እዚህ ጋር ተናጋሪው ሌላ አካል ስለሆነ አንደኛ አላህ አይደለም። ይሄ እናንተ በእስልምና የሚታመነው ራሱ ከጂ አላህ ለጅብሪል ጅብሪል ደግሞ ለመሐመድ ሰጠው ተብሎ ነው የሚታመነው። አስተምሮት ላይ የሌለ ነገር ነው ይዘህ የመጣኸው ማለት ነው። አንተ የሌለ ምናምን ከመጣይ ቢያንስ አንቺ ካመጣ መስረጃ እጅግ የላቀ ነው የኔ ማለት ነው። መምህር ነበርኩ መምህር ነኝ ምናምን መሰልኩባቸው ምናምን ክርስቶስ ራሱ በራሱ ላይ ጌታ ነኝ ራሱ በግልጽ ማለት ነው አምላክ እንደሆነ እዚህ ጋር ግልጽ ነው ማለት ነው። ሌላ መስረጃ ማለት አሳማኝ ነገር አምላክ እንደሆነ ሳይሆን ማለት ነው ባዕድ እንደሆነ አዳምጪ የሚያመለክተው ባዕድ እንደሆነ ማለት ነው። እሺ አንዳንድ በቃ ምንም ስለማታመጣ መደረቅ አያስፈልገውም። አንድ አዳምጣ ታዲያ አንድ አዳምጥና የታቦቱ ልስጥህና እኔ ልወጣ ነው። እየሰማኩ ሆነ ለአላህ ምስጋና ይገባው ለዓለማቱ ጌታ። ይሄ አላህ አይደለም። በነገራችን ላይ በእስልምናም እንደዛ ተብሎ ስለማይታመን ማለት ነው አላህ ቀጥታ ተናገረው ተብሎ አይታመንም። አላህ አልተናገረውም። የተናገረው ጅብሪል። በእስልምና የሚታመነው አላህ ጅብሪል፣ ከዛ በኋላ መሐመድ ተብሎ ነው የሚታመነው። ቃል በቃል አላህ ተናግሮ አያውቅም። ሲጀመርም እኛ አስተምሮቱ ሲፈተሽ መሐመድ ነው ተናጋሪው፣ ከዛ የዘለ የለም። እሺ ለማንኛውም ቅድም ታቦት አይልም ብለህ ነበረ። አስማሽን አረብኛውን ስከፍትልህ አዳምጥ። ሱራ 2 መረጃ ማለት ነው። ሱራ 2 ከቁጥር 248 ላይ ምን አከፍተን የቤቱ ባለቤት ትሆንሽ ማስረጃ ምን አለኝ ብለሽ የምታወሪው? ክፈችው በቃ ቁርአንን ክፈችው። አንተ መከታተል ትችላለህ። እኔ ልከፍተታተል ሳይሆን አይታየም ስላልክ ነው እኮ ይታየኛል ልበልሽ። በቃ ካልታየ የራስ ጉዳይ ነው፣ መከታተል ነው። ታዲያ ተከታተል በራስ ስልክ። ሁሌ ጥገኛ አትሆን። አሁን ካልታየህም የራስ ጉዳይ። እንግዲህ የራስ ስልክ ገዝተህ ተጠቀም። እኔ ስልክ አልገዛልህ መቼ። ስልክ ላይ ባትሪ እያበራሽ ነው። እንኳን የራስ የቤት መብራት የለሽ። እንዳንተ ያለሁት ገጠር እንዳልመስልህ። አሁን ሜት አድርግ። አዳምጥ። ይሄን አሳይህና ትወጣለህ።
አንተ ከማን እንትን ይላል? ሚዩት አድርግ። ቁርአን ሲነበብ ራሱ ስማስት ይሰማችኋል አይደለ? ኮኔክሽን። እሺ አዳምጡ። ጎግል وقال አለ ቃለ ወቃለ እሺ وقال لهم نبيهم إن آية ملكه ስማ በደንብ አድርገህ እዚህ ጋር ሰማሽ። ቀጣይ أن يأتيكم التابوت ምንድን ነው ያለው? التابوت አረብኛው ታቦት ብሎ ያስቀምጡታል። ኦኬ ታቦት ታቦት በአረበኛ ማለት በአማርኛ ትርጉም ምንድን ነው? ታቦት ሳጥን ብለው ያስቀምጠውታል። ይኸው ላሳይ። ታቦት ይኸው ላሳይክ። ያላ ትርጉም ትራንስፈር አማርኛ ትርጉም ታቦት ነው። ታቦት ነው። ታቦት ነው። ማታቅ ከሆነ ሂድና ጠይቅ። ኡስታዞችን ፈጣሪ እውነት በእምነት ካለሽ እምነት ያለ ሰው አይዋሽም። ገብቶ ኡስታዞችን ጠይቅ። አንደኛ ሳጥን ቆይ አዳምጥ። ታቦት ነው። ኡስታዝ ካንተና እኔ ጋር ሲያወራት ነው አዳምጥ። ሚዩት አድርገ እንዴ አንተ ላስወርድህ ነው። እንደነዚህ ያለ እኮ እንስሳቶች የለም። እውነት ነው እኮ አላህ እንስሳቶች ብሎ ተናገረው። እናንተ እንደዚህ አደንቆሮ የፈጠራችሁ እንስሳቶች ናቸው ብሎ የተናገረው እንደናንተ ያሉ ሰዎች ናቸው። በነገራችን ምንም አትሰሙም። ይሄው አረብኛው ታቦቱ ብሎ ነው ያስቀመጠው። ታቦት ከዚህ ሌላ ታቦት ይሄ ትርጉም አለው ሌላ ትርጉም አለው ካላችሁ ማምጣት ትችላላችሁ። ይሄንን ማለት ነው። ይሄ ትርጉሙ ታቦት የሚለው ታቦቱ ኦኬ። ይሄንን ሌላ አለው ካላችሁ ትርጓሜ ይሄ ታቦት የሚለው ሌላ ትርጓሜ አለው ካላችሁ ማምጣት ትችላላችሁ። ኦኬ ልጅ ወጥቷል። እናት ልጅ ወጥቷል። አንተ እንትን አረብኛ ትችላለህ አይደለ? ቆይ ለዛኛው ግን አላህ ቃል በቃል ቆይ አላህ ቃል በቃል እኔ ጌታ ነኝ የሚለው ማስረጃ አምጣላልሽው። ልጁ ተሳስቷል። እኔ ማስረጃ ልንገርሽ፣ ግለጭ። ሱረቱ ጣሃ ነግሬሻለሁ። ሱረቱ ጣሃ ቁጥር 14 ላይ ግለጭ። ላለህ ወይ ስልህ አልችልም። አይታ ይሰማል ወይ? እኔ እሰማለሁ። ለምን እንትናት የሚለው እኮ አላህ እኮ ለዚህ ነው እኮ። እስቲ አዳምጥ። መጀመሪያ አረብኛ ትችላለህ? አንተ ሙስሊም ነህ እኮ። ሙስሊም እየሰማሽ ነው። ትርጉም ትራንስሌት ካላደረግሽው ያላቀውማ በአረበኛ አላቀውም በአማርኛ። ሙት በቃ አንዴ አረብኛ የሚያቅሰው አለ። አረብኛ የሚያቅሰው ይሄን ታቦት አይደለም ነው ማለት ነው። ታቦት አይደለም የሚል ሙስሊም ናግባ። አንተ ውሸት የምትለኝ ና እስኪ አረብኛ ከቻልክ ናግባ ናግባ። ያለበዛ የራሳችሁ ኡስታዝ ነው ማመጣባችሁ። ግቡ። አንዳንድ ቁጥር ጻፍ እስቲ። አንድ ቁጥር ጻፍና የጻፈው ልጅ ተሳቡት። አንድ ቁጥር አረብኛ የሚችል ነው መሰለኝ። ይታለ ና ገስት ላካ። አንድ ቁጥር የጻፈው ታች ላይ እሱ ልጅ። እሺ አህመድ አንድ ቀን ድርገና እየበላ ይኖራል። እስቲ ከሚያወሩት ሰዎች ዞር በል። ጥሩ ቦታ አሁን እኔ በከፈትኩት አያ ላይ ይሄ ታቦት አይደለም የምትሉ ሰዎች ነው ግቡ። ታቦት አይደለም ብላችሁ ይሄ አታቦቱ የሚለው ታቦት አይደለም ብላችሁ የምታምኑ ሰዎች ነው ግቡ። التابوت ብለው አስቀምጠውታል። ሳጥን ኦኬ። ከዛ ያ ሳጥን ምንድነው? አረበኛው ግን ታቦት ነው ብለው ያስቀምጠው። ታቦት እንዳይሉ ፈርተው ሳጥን ብለው አስቀምጠውታል። አማርኛ ተርጓሚዎች ማለት ነው።
ያው ላሳያችሁ ከፈለጋችሁ ሱራ 2 አይደለ 100 ስንት ነበር 242 ላይ 242 ደብቃችሁት ማለት ነው። ደብቃችሁ ሞታችኋል። ቴክኖሎጂ የረቀቀበት ጊዜ የረቀቀበት ስራውን ንገርኝ ይላል። አልነግርህም። ገብተህ መልስ ስትባሉ እኮ አልመልስም አልክ። ሌላ ወሬ ታወራለህ። ትልቅ ሰው ነህ ለስሙስ። እዚህስ ክርስቲያን ሙስሊም የለም። አህመድ ታወራለህ ወይስ አወራ? አህመድ ረረረረ ናውጣ። ስትጽፍ ያለው ምንድን ነው? እናንተ መረጃ አቀባይ ሆናችሁ ነው ካፌ ለቅማችሁ። መቼም እራሳችሁ አታነቡት። ካፌ ትለቅማላችሁ፣ ትጽፋላችሁ። ሄደ አንተ አህመድ ወይ እንትን አትልም እንዴ? ለማንበብ ማትፈልግ ከሆነ አትግባ። እሺ ሙስሊም ነህ የገባኸው? አይ አረብኛ ነው የሚችለው እንጂ ሙስሊም አይደለሁም። ሙስሊም መሆንም አልፈልግም። አጋንንት ለምንድን ነው የምሆነው? እኮ እሺ ለማን ነው የወጣው? ለምንድን ነው ያስወጣችሁ? ማን ነው ያስወጣው? ናግባ ሙስሊም አይደለሁም እኮ ነው ያለው አይደለ? እንደዛ አይደለ? ኧረ ማን ነው ግን ያስወጣው? እኔ እኮ ምን አይነት ሰዎች እንዳሉ አዎ እንደዛ ነው ያለው። ማን ነው ያስወጣው? አንስቶፕ የምችላለሁ እያለች ነው ግን ኔትዌሶ አንስቶፕ ለምንድን ነው ያስወጣው? አሁን ልጅ አረብኛ እኔ አሁን ሙስሊሞችን ነው የምፈልጋቸው። እንግዲህ አሰንት ብቻ ሳይሆን ይቀመጥ መጥቶ ዝም ብሎ ይቀመጣ። ይሄኛው ሌሎቹ እስከ ይሄንን ታቦት አይደለም ካላችሁ፣ በነገራችን ላይ እዚሁ ላይ ለሙሳ የተሰጠው ታቦት እንደሆነ እዚህ ላይ ይናገርባቸዋል ቁርአኑ ላይ። በነገራችን ግን ለሙሳ የተሰጠው ታቦት ምን ብለው አስቀምጠውታል? ሳጥን ብለው አስቀምጠውታል ማለት ነው። ሳጥን ይኸው ሳጥኑ። ኦኬ ለማን? ለሙሳ የተሰጠው የሙሳ ቤተሰቦች በአሮን ቤተሰብ ከተወራትም ቅርስ በውስጧ ያለውን መላእክት የሚሸከሙትን ሆኖ ሳጥኑ ብለው አስቀምጠውታል። አረብኛ ሳጥን አይልም ታቦት ነው የሚለው። ለምን ታቦት ብላችሁ አላስቀምጣችሁትም? ምድረ ከዛቢን ሁሉ ነገር እንደቀጠፋችሁ እንደዋሻችሁ ነው። ኦኬ ሳጥን ብላችሁ ለምን ተረጎማችሁት? ለምን ታቦቱ እንዳለ ታቦት ለምን አላላችሁትም? ለሙሴ የተሰጠው ሳጥን ነው እንዴ? ታቦት ብላችሁ ለምን አታስቀምጡትም? ከዛ ሊመጣላችሁ ነው ይላል። ለሙሳ የተሰጠው ኦኬ ያ ምንድነው የሚለው? ታቦት ብለው ነው አረብኛ ላይ ያስቀምጠው። ይሰማል አህመድ? ይሰማሃል? ይሰማኛል። አረብኛውን አንብብ እስቲ ይሄንን። ወቃላ ይላል፣ ወቃላ ለሁም ይላል። እሺ እየተረጎምክ እሺ እየተረጎምክ አንቺ ተርጉሚ ሀቢቢ። ልተረጉምና ልታነብ እኮ አንዳንድ ቁጥር እኮ ኮሜንት ያጨናነቅከው አንተ ነህ። አንዳንድ እኔ አንብባለሁ ማለት ነው። እሺ ቀጥል ያልነው አንብበህ ተርጉም። እኔ የሚተረጉምልኝ ሁሉንም ማንበብ ማትችል ከሆነ ይሄን ብቻ አንብብ። አንድ ሚዩት አድርግ፣ አንተ ሚዩት አድርግ። ይሄን ብቻ አንብብ። ከላይ ያለው ይሄን ብቻ እኔ ለመተርጎም ገባለ። አንብብና ተርጉም። ፈርቶ ነው እኮ እኔ ምንድነው ስለ ያልኩት አህመድ አንብቦ የሚተረጉምልኝ ሰው ይላል። ምንም እኮ መከራከር እነሱ ሙስሊሞች ለማያምኑ እስቲ ይመኑ። ምክንያቱም እዚህ እያስቀመጠው ሌላ እዚህ ቁርአን አማርኛ ተርጉሞ ደግሞ ያስቀመጡት ደግሞ ወሽተውበታል። እዚህ ጋር አረብኛው ላይ ምንድን ነው የሚለው? የሚተረጉም ሙስሊም የቱ ጋር ይሄ እኮ ቀላል ነው። ቆይ እስኪ መሐመድ አንዴ አማርኛ ትራንስሌት አድርግ። ሚዩት አድርግ።
ያለበዛ አስወርድህ ነው የምር። አንድ ጊዜ ተናገር፣ አስወርድሃለሁ። እሺ አንድ ጊዜ ተናገር። ከብት ነው እንዴ የሚጠብቀው? ጉድ እኮ ነው። እሺ ማይክን ከፈትክ አይደለ? እንዳታስገቡት ልጅ ታችሁት። ሰው ነው እኮ አይደለ? ሰው አይደለ እንዴ? ሁላችንም ተከባብረን ብናወራስ? እሺ አረብኛ የሚችል ሰው ሲቲ እኮ ነው ገባሁት እኔ ወሬው እንትን አረብኛ አንብበህ እንድተረጉም ነው። አረብኛ የሚችል ሰው አልኩት እኮ አረብኛውን አንብቦ የሚተረጉም ሰው እንጂ መስማትማ መናገርና መስማትማ እኛ ማንበብ ብቻ አይደለም የምትፈልጊው አንቺ። ተርጉም ነው ማንበብ። እናንተ ሸምድዳችሁ ብቻ ነው እንደ ቁርአኑ የያዛችሁት። ትርጉሙ ሳታውቁ በቃ ዝም ብላችሁ የምትቀሩት ማለት ነው። ትርጉሙ ሳታውቅ ነው ዝም ብለህ የምትቀራው። እኔ ቁርአን ስታነብ አውቄ እኮ ነው ገባሁት እኔ። አንብብና ትርጉሙ ንገረን። ማንሲው አልሰማውም እኮ እያልኩ እኮ ነው። ንገርሽ ሀቢቢ ዝም ብለህ አንብበህ ተርጉም። እኔ ምንድነው እናንተ ምንድነው ምን ሆነህ ነው ገና ተርጓሜ ለምን ፈለግሽ ነው? ኤፌሶን ይሄ ልጅ እኮ ትርጉም አልችልም እያለሽ እኮ ነው። ኤፌሶን አንድ ጊዜ ልጅ ማንበብ መተርጎም አልችልም እያለ ነው። ኬኖ አላልኩም ትርጓሜው ከርቶት ነው እኮ እሱ ትርጓሜ ያውቃል። ለምን ፈለግሽ ነው? ውረድ ከዚህ ፈርቶ እኮ ነው እንዳይተረጎም ፈርቶ ነው። ናና እንትን በል መልስ፣ ይሄንን እንትን በል የማይተረጎም ከሆነ ምንድን ነው የፈለግሽው አንቺ? አልተረጎምም ካለ አልተረጎምም እያለ እኮ ነው። ለምን ፈለግሽ እያለሽ ነው። ያውቃል እኮ ለምን ፈለግሽ ነው የሚሉት ያውቃሉ። እኔ ምን አይነት እንደዛ ካለ ከሱ ጋር ከምትዳረቂ የሚተረጎም ሰው ካለ ማስገባት ነው። የሚተረጎም ሰው እሺ፣ የሚተረጉም ሰው ብቻ ገቡ። አንዳንድ ቁጥር የሚጽፉትን ይሄኛውን ልጅ ላስገባልሽ። ቆይ ይሄኛው ልጅ ቾኮሌት ነው ያስወጣሽው። እሱ ሊተረጎም ይችላል። ቆይ እያወራ እኮ ነው። በመሀል እኮ ሲገባ ነው የሰጠሁት። ምን ላድርግ? ይሄኛው ከሱ ጋር እስኪያወራ። እሺ አንብብና ተርጉም። ወገናችን ይሰማል። አሁን አንብበህ ተርጉም። እንኳን ደህና መጣ። እንኳን አብረን ሄሎ፣ ሰላም ነው ወይ? እሺ አንብብ፣ ይሄንን ማለት ነው። አንብብና ተርጉም። እስቲ አንቺ አንብብ። በደንብም አይታይም። ይታያል። ይኸው አንብብ። ስለ ቁርአን ነው ማወቅ የፈለግሽው ወይ ስለ ታቦት ነው ማወቅ የፈለግሽው? አንብብ። ጤነኞች አይደሉም የነበረው ለምንድን ነው? ቆይ ኤፌሶን ለምንድን ነው አንድ ጊዜ 30 ልጅ ወይ አንተ አውራው። ቆይ ስለ ታቦት ተርጉም ነገር እኔ ስለ ታቦት ስለምናምን አይደለም። አንድ ቁጥር ስትጽፍ የነበረው ለምንድን ነው? እተረጉማለሁ ብለህ አይደል እንዴ? ወረድ። ስለ ታቦት ነው መተርጎም ነው። ስለምንም ይሁን ምን አገባ። ይሄንን አንብቦ መተርጎም የሚችል ሰው ብቻ ነው መግባት ያለበት። ስለ ታቦት ምናምን ይላል እንዴ? ፈጣሪ አረብኛውን አንብቦ መተርጎም የሚችል ሰው ብቻ። ለምን ፈለግሽ? ለምንም ትፈልግ ምን አገባ? አቡ አንብበ መተርጎም ትችላለህ አይደል? ይሄንን እችላለሁ። በቃ በትክክል ኤፌሶን፣ አንቺ ጋር ኔትወርክ እያስቸገረ ነው መሰለኝ። እሺ አንብበ ተርጉም። ይሰማል። ቀጥል። ይታያል አይደል? ጥሩ ነው። ቃሉንም አውቃለሁ፣ ችግር የለውም። በል እሺ በቃ ይሃል አቡ وقال لهم نبيهم ነቢያቸውም እንዲህ አለ ኢነ አየተ ሙልኪሂ ይሄን ያለው ሌላ ነብይ ነው ጣሉት የሚባል ኢነ አየተ ሙልኪሂ አይ በመጀመሪያ ግን ያው ቢያነብላችሁ ይገባችሁ ነበር የመጀመሪያ አያ ማለት ነው አይ የመጀመሪያ ይሄኛውን ብቻ ይኸው ሊያቡ ይሄ እሷ ያመጣችውን ብቻ አንብቤ ተርጉመ
ችግር የለውም። እሺ አይ ቀጥል፣ በቃ ቀጥል፣ እባክህን ቀጥል። ሙልኪ አያቲያኩም ታቡት ሳጥን ይመጣባቸዋል አለ። ሳጥን ደግሞ ፊህ ሰኪነቱ ምን ረቢኩም የአላህ እዝነት ያለበት ሳጥን ይዞ ይመጣል። ሰማ ይቅርታ ኔትወርክ እንትና ሰጥቶኝ ነበር። እሺ እንትን ብሎኝ ነበር፣ ተቋርጦ ነበር። እንትን በይ ልጁ ግን የአላህ እዝነት ነው ያልከው። እስኪ እንደገና የተርጉመው ችግር የለውም። ወቃለ ለሁም ነቢያቸውም እንዲህ አለ ኢነ አየተ ሙልኪሂ ይሄ አሁን እናንተ የምታምኑበትን መለኮታዊ ነገር አያቲያኩም ታቡት እናንተ የምታምኑበትን ምናምን ቆይ አንዴ እናንተ የምታምኑበት ምናምን አትበል። እሺ የምታምኑበትን ሳይሆን ዝም ብለህ ተርጉም። ኢነ አየተ ሙልኪሂ እኮ ነው የተረጉምኩት ያለበትን ዝም ብለህ ተርጉም። ስለኛ አይደለም ዝም ብለህ አይደለም ይሄን አይደለም እንዴ እዚህ ላይ እኛ የምናምንበት የሚል የለም። ዝም ብለህ ተርጉም። ያለውበትን ብቻ ነው የምተርጉመው። አሁን ያው የሚችለው ኦሮሞኛ ቢሆን የተጻፈው ብቻ ያለህ ቃል ነው አይደለ? ሰው የተጻፈውን ብቻ አንብብ። የተጻፈውን ነው የሚያነበው። ስሚ ስሚ በቃ ቀጥል። እሺ ቀጥል። አያቲያኩም ታቡት ሳጥን ይመጣል ፊህ ሰኪነቱ ምን ረቢኩም እዚህ ጋር ቆይ ለምን መሸፋፈን ነው? ቆይ እዚህ ጋር ታቦት ይላል ወይስ ሳጥን ነው የሚለው? ታቦት ነው የሚለው ሳጥን ነው? ስሚ ሳጥን እንደሆነ ላስረዳ እስከ መጨረሻ ልጨርስልሽ። ቆይ ታቦት እዚህ ጋር ቆይ ሀቢቢ ቆይ ታቦት ማለት ታቦት ነው እንጂ ታቦት አይደለም። ስማ አጭበርባሪ ሆነ። ቆይ ምን ታድርግ ቆይ አዳምጡ። አረብኛ ሲያነቡ ማጭበርበር እኛ በጆሮአችን እየሰማን ማለት ነው ያጭበረብራሉ። ሳጥን ነው የሚለው ይላል። ታቦት እያለ ሳጥን ነው ይላል። ተመልከቱ። በነገራችን ላይ ታቦቱ ሳጥን በአረብኛ ታቦት አይደለም። እሺ ሳጥን በአረብኛ ታቦት አይደለም። ሳጥን በአረብኛ ምንድን ነው? አሁን ሚዩት ከፍተህ ሳጥን በአረብኛ ምንድን ነው? ሳጥን በአረብኛ ምንድን ነው? ሚዩትን ከፍተህ ሳጥን በአረብኛ ንገረኝ ቶሎ በል። ዘንድሮማ አንፋታትም። በአረብኛ ሳጥን ምንድን ነው? ታቦት ነው በአረብኛ። ይሄ በአረብኛ ታቦት ነው። ሳጥን በአረብኛ ምንድን ነው? ቶሎ በል። ሚዩትን ክፈት። ሚዩትን ኦፕን ዩር ማይክ። ሚዩትን ክፈት። ይፈራሉ እኮ አይከፍቱም እኮ። አሁን ይህን እውነት ስለሆነ ስለታወቀባቸው ታቦት ሳጥን እኮ በአረብኛ ሳጥን በአረብኛ ታቦት አይደለም። ልንገርሽ ክፈቻ ሳጥን ቆይ እኮ ሳጥን በአረብኛ ምንድን ነው? አንብብልኝ አላልሽም? ሳጥን በአረብኛ ምንድን ነው? ያልተረዳሽ ነገር ካለሽ ሳጥን በአረብኛ ምንድን ነው? አረበኛ ሰፊ ቋንቋ እኮ ነው። በአስራ ምናምን እኮ ሊጠራ ይችላል። ምንድን ነው? ታቦቱ ማንንም መጠየቅ ትችያለሽ። ሳጥን ነው። ምንድን ነው? ሳጥን በአረብኛ ታቦት አይደለም፣ ታቦት ነው። ሳጥን በአረብኛ ምንድን ነው? በአረብኛ ታቦት ነው አልሽ። ነግሬሻለሁ። ታቦት ነው። ውሸታም እንደ አምላክህ ውሸታም ማለት ነው። ኦኬ ተባረኩ። ታች ያላችሁት ሰንዱቅ ማለት ሳጥን ነው በአረብኛ ማለት። እዚህ ጋር ሰንዱቅ ይላል ወይስ ታቦት ነው የሚለው? ያው ቆላሳ ያሰማችሁ ድጋሚ። ይሄ ደግሞ ስልኬ ደግሞ ያውላችሁ ሰንዱቅ ነው በአረብኛ ጽሑፍ። አንዴ ሚት አድርጋ አንዴ ታቦቱ ነው የሚለው። ታቦቱ ነው የሚለው። ኦኬ ሰንዱቅ ማለት ደግሞ ሳጥን ነው። እዚህ ጋር ሰንዱቅ አለ ወይስ ታቦት ነው ያለው? ለምን ትዋሻላችሁ? አረብኛ እኮ በነገራችን ላይ እዚህ የሚሰሩ አረብ ሀገር የሚሰሩ ሰዎች የሚሰሙ ሰዎች ምናምን አለን እኮ። ለምን ትዋሻላችሁ? ታቦት እያለ ለምንድን ነው ታቦት ብላችሁ ያላስቀመጣችሁት? ታቦት ብላችሁ ለምንድን ነው ያላስቀመጣችሁት?
ቃል በቃል ቁርአን የምታስቀምጡት ከሆነ ጭማሪ የማታደርጉበት ከሆነ ለምንድን ነው ታቦት ብላችሁ ያስቀምጣችሁት? የቅድሙ ልጅ ታቦት አረብኛ ላይ ታቦት የሚል የለም ታቦት የሚል የለም ብሎ ነበር። ለዛ ነው ያወጣውለት። መሐመድ አንበበ ልትተረጉም ነው የገባው? ለምንድን ነው? አይደለም አረብኛ ቋንቋና ቁርአን ይለያያል። እህት ይሄን ማወቅ አለብሽ መጀመሪያ። አረብኛ ራሱን የቻለ ቋንቋ ነው። ቁርአን ደግሞ ራሱን የቻለ ነው። ቁርአን በአረብኛ አይደለ ይረዳው? ምን አይነት ጆሮ ነው ያላቸው? እንደሚተረጉም አንብቦ እንደሚተረጉም ሰው አይደለ እንደ ደጋግሜ ስጽፍ ያስገባው። እኔ ሌላ ትርጓሜ ምናምን ማብራሪያ እንድሰጥ አይደለም። እዚሁ ጋር ቆመ የእሷ የፈለገችውን ነገር አንበበ እንድትተረጉም ነው የተፈለገው። ይህም ማድረግ ካልቻልክ ውረድ መሐመድ። እንደተጻፈ አረብኛ እንደተጻፈ አንበበ መተርጎም ከቻልክ ግን ተርጉም። አንተ ጉደኞች ናቸው እኮ። ለማንኛውም እኔ 1 ሰዓት ሆኖብኛል። ይኸውላችሁ 1 ሰዓት ከ20 መተኛት አለብኝ። ነገ ሌሊት ነው የምነሳው። ፉለር እየሰማኸኝ ነው? ይሰማል እኮ። ለምንድን ነው የገባኸው? እኔ ሚውት ሳደርግ ሳትወድ ለምንድን ነው የመጣኸው? አንድ ጥያቄ ብቻ ልጠይቅህ፣ ከዛ በኋላ ወይ አውርደኝ ወይ ሚውት አድርገኝ። ያሳየችውን ነገር አንበበ መተርጎም አትችልም ወይ? አረብኛ እችላለሁ አልክ። ተረጎመላት እኮ ታቦት ይላል፣ አረበኛው አይልም። ይላል፣ አረበኛው ይላል። በቃ ሚል ከሆነ ለምንድን አረበኛው አማርኛው ላይ ታቦት ብላችሁ ያስቀምጣችሁት? እህቴ እየነገርኩሽ እኮ ነው። አረበኛ ቋንቋና ቁርአን ይለያያል። ለምሳሌ ትምህርት ቤት የምንማረው አማርኛና የምንናገረው አማርኛ እንዲህ ነው። ታቦት ማለት በምን ቋንቋ ነው? ታቦት ማለት በምን ቋንቋ ነው? ታቦት የምን ቋንቋ ነው? በቃ ተይ፣ ይሄ በቁርአን ነው የመጣው። ታቦት የምን ቋንቋ ነው? አንድ ጊዜ ልጠይቀው። አረብኛ ለትምህርት ቤት ሌላ ነው፣ ለቁርአን ሌላ ነው እንዴ ቋንቋው? ይኸውልህ ቁርአን ሌላ ነው። ፊደላቱ ካልከኝ ፊደላቱ ምናልባት ሊመሳሰል ይችላል። ከዛ ውጭ ግን አይደለም። የአረበኛ ቋንቋ አረብ 2 ቋንቋ ነው እንደ የተሰጠው? ለትምህርት ቤት ለብቻ ለቁርአን ለብቻ ነው የተሰጠው? ሰዎች እንደው ያው የአላህ ቋንቋ ለብቻ ነው፣ የሰው ቋንቋ ለብቻ ነው። ያረቡ እንደ ድራማ ተደብቀው እኮ ነው እንዴ? የቁርአን ቋንቋ ለብቻ ነው። ለክርክር ስለሚመጡ እኮ መከራከር ከነሱ ጋር እኮ አስፈላጊ አይደለም። ሆን ብለው እኮ ለመዋሸት ነው የሚመጡት። ኧረ ጉደኞች ናቸው። በቃ እኔ ልውጣ። እሺ እንትን በሉ ቀጥሎ፣ እናንተ መውጣት አለብኝ። ደህና ደሩ። ነገ ጠዋት እንገናኝ። በቃ ደህና ደሩ። ሁላችሁም ሰላም ደሩ። እንደዛ ይሻላል። እረፍት አድርግ። አንተም ደግሞ ይሻላል። ዘና በሉ። ደህና ደሩ። ነገ በዚህ እንጫጫለን። ቆይ ዝም አትሉ። ነገ በዚህ እንጫጫለን። ይቀመጥ። አንዱ ግራ እጁ ቆራጣ ነው ስለተባለ ነገ በዛ ገብተን እንጫጫለን። ሰላም አለይኩም ወሰላም አለይኩም ወራህመቱላሂ ደህና ደሩ። አይ ሰዓት ሄዷል። እሺ ቆይ ላስገባህና አንተ ደግሞ መዝሙር ካልከፈትኩ ትላለህ። እሺ ናግባና አንድ መዝሙር ክፈት። መታል አይደል?
እናቱ ድንግል ማርያምን እንዲህ አላት፣ በእኔ ምክንያት ካገኙሽ ሐዘናት የትኛው ይበልጣል? እናቱ ድንግል ማርያምን መልሳ በአንተ ምክንያት ካገኙኝ ሐዘናት እነዚህ 5 ሐዘናት ይበልጣሉ አለችው። 5ቱን ሐዘናት ሳስብ እናቴ 5ቱን ሐዘናት